بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته توحيد لاي عقيدة لاي بتأم تكرت مدرجة اللبت عقيدة لاي بتأم تكرت مدرجة اللبت حتى أبو السوتش ሐቅን ለማስተማር ለምን ይፈራሉ? የባጢል ሰዎች ባጢላቸውን ለማስተማር እኮ እየፈሩ አይደለም፣ አይፈሩም። ስለዚህ ሐቅ ሰዎች ደግሞ ሐቅን ለማስተማር ምንድነው ፍራቱ? ሐቅ እንዳይተላለፍ ደግሞ እንቅፋት የምትሆኑ ሰዎች ራሳችሁን ቻሉ ባካችሁ። በየመሳጂዱ የተውሂድ የዓቂዳ ትምህርት እንዳይሰጥ እንቅፋት የሆናችሁ ሰዎች ለምንድነው? ማን እንዲወድላችሁ ነው ወይስ ማን እንዲደሰትላችሁ ነው? ማንም አይደሰትላችሁም፣ አይወዷችሁም፣ በጭራሽ አይወዷችሁም። በየሳባችሁ በየቤታቸው ትሄዳላችሁ፣ ዶቄት ተሸክማችሁ በየቤታቸው ትሄዳላችሁ። እስኪ ዛሬ ከሌን እንዘይራቸው። እሱ እኮ እናንተን ካፊር ብሎ እኮ ጭራሽ ከምንም አይቆጥራችሁ፣ ካፊር ናቸው እኮ እያላችሁ ነው። ጭራሽ የእናንተን መጥፊያ እየጠበቀ ያለ አካል እናንተ ዛሬ ቀልቡ መለስ ቢል ብላችሁ ምናልባት ሊሆን ይችላል፣ ግን አይሆንም፣ ጭራሽ አይሆንም። በቃ ሰዎቹ የሚሰሙም አይደሉ። በጣም ቫይረሱ በጣም ወደ ውስጥ ሰርስሮ ገብቶባቸዋል። የሽርኩ የቢድዓው የጥላቻው ሰውን የማክፈር በሽታ የተጠናወታቸው ሰዎችን እነሱ ይመለሳሉ፣ እንደው ቢለሳለሱ ዑለሞቻችን ሸሆቻችን እያላችሁ በየቤታቸው ትሮጣላችሁ። በግያስ ክትገትታለህ። ከሌ እኮ እንደው በጊዜንለት ሄደን ዶቄት ምናምን አለቀሰ፣ እንደው በጣም አለቀሰ፣ ከሌ እንደው አለቀሱ ብላችሁ ታወራላችሁ። እናንተን ሊያስለቅስ ብዙ ስራ እየሰራ ያለን አካል ሂዳችሁ እናንተ እግር ላይ ትወርቃላችሁ። ግን ከአህለሱና ኡስታዞች ጋራ ወይም ዑለሞች ጋራ በጣም ሆድና ጀርባ ሆናችሁ ነው እየኖራችሁ ያላችሁት። የአህለሱና ኡስታዞችን በጥላቻ ታውራችሁ ወይ እነዛ ይወዷችሁ ወይ ከነዚህኞች ጋር አትስማሙ። ስለዚህ ሐቅ ካልተላለፈ የቀብር አምልኮ መጥፎነቱ ካልተነገረ ሽርክ መጥፎነቱ ካልተነገረ ስለ ቢድዓ መጥፎነት ካልተነገረ መቼም የበላይ መሆን አንችልም። ስለዚህ ጥበብ በተሞላበት መልኩ ዳዕዋው እንዲደርስ ትምህርቱ እንዲደርስ ሁላችንም መረባረብ ያስፈልጋል። ካልሆነ ግን ነገራቶቹ ወደፊት ደግሞ ይሄንን አጋጣሚ የሚጠብቅ ልክ እንደ ሙናፊቆች ነተረበሱ ቢሂ ረይበል መኑን እንዳሉት ሙሐመድ ላይ ሞት እንጠባበቃለን፣ ይሞታል ሙሐመድ ይጠፋል ብለው ሲጠባበቁ እንደነበሩ ሰዎች እኮ ዛሬ እኛ የምንጠፋበትን ጊዜ የሚጠብቁ ሰዎች ናቸው እነዛ። በምንም ቀልባቸው አይረጥም። ስለዚህ ስለ ተውሂድ ዓቂዳ በየመሳጅዶቹ መሰጠት አለበት። ሰው ትምህርት ማግኘት አለበት። ስለ ላኢላሃ ኢላላህ ስለ አርካኑል ኢስላም አርካኑል ኢማን በደንብ ተብራርቶ መሰጠት አለበት። ወደ ጀሃነም የሚወስደውን ነገር መነገር አለበት። መቼም ትክክለኛ ዳዕዋ ሲደረግ ነው ሰው ጩኸት የሚያበዛው። ትክክለኛ ዳዕዋ ካልተደረገ በጭራሽ። አንድ ሼክ ነበሩ ይባላል ገጠር አካባቢ ደረሳቸውን አቅርተው ምን ብለው ከመረቁ በኋላ ሼኽነት ይልኩታል ሌላ ቦታ እንዲያቀራ። ስለሱ ይጠይቃሉ ይባላል። ምን ይላሉ? እከለ የሚባለው እንዴት ነው? ህዝቡ ተቀብሎታል? ወዶታል? ብለው ይጠይቃሉ። አዎ በጣም ህዝቡ ተቀብሏቸዋል፣ በጣም ወዷቸዋል። ይሄ ሀገሩ አካባቢ ባላገሩ ከተባለ አይ ደረስነቱን ትቷል ማለት ነው፣ ጃሂሎቹ ጋር ሄዶ ልጥፍ ብሏል ማለት ነው ይላሉ አሉ። ሌላውን ደግሞ ደረሳቸውን ሼኽነት ያወጡትን እከሌማ ደግሞ በጣም እሱ ህዝቡ ጋርም ብዙ እየተስማማ አይደለም፣ እየተጋጨ ነው ምናምን እንደዛ ሲሏቸው በቃ ደረስነቱን አለቀቀም ማለት ነው ይሉ ነበር። እና
የሰው ውደታ ሳይሆን መፈለግ ያለበት የአላህ Subhanahu Wa Ta'ala ውደታ ሐቅን ማስተላለፍ ነው ስለዚህ በተውሂድ ላይ የሰለፎችን አቂዳ በማስተማር ላይ መጠንከር አለብን ሰው ክንዱን ገትሮ አላህ መውጁድን ቢላ መካን ያስተማረ አንተ ደግሞ አርህማኑ ዐላ አርሽ እስተዋ ብሎ ማስተማር ይሄ ኢማም የሚያባርክ ሆነ ኡስታዞችን ከመስጂድ የሚያባርክ ሆነ ስለየትኛው አቂዳ ስለየትኛው ነው የምናወራው ስለየትኛው ዲን ነው የምናወራው ስለዚህ የዳዕዋ መድረኮች ክፍት ይሁኑ ክፍት ሲሆን ለማህበረሰባችን ከዲን እየራቀላለው ትምርቱ ይደርሳል ይሄን ብቻ አይደለም ነው አቂዳን ብቻ ሲባል አቂዳ ትላላችሁ የምትሉ ሰዎች አላችሁ አቂዳ ማለት እኮ ዋና መሰረቱ ትምርት እየተሰጠ ስለ አኽላቅም ይነገራል ስለ ጸባይም ይነገራል ስለ ጉርብትና ሐቅ ስለ ዘመድ ሐቅ ስለ ማህበረሰቡ ጋር ሙስሊም ሆነው ጋር ያልሆነው ጋር እንዴት መኖር እንዳለብን ትምርቱ እኮ ይሰጣል በጣም ሰፊ ነው እስልምና ስለዚህ እናንተም ማጥባችሁ አትዩት ጉዳዩ ሰፊ ነው ዲናችንና ስለ አቂዳም ስለ ፊቅህም ስለ ሁሉም ትምርቱ መሰጠት አለበት የሚል ሐሳብ ነው ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ